አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የማዲ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በሀገራችን የመንዙማና የነሺዳ ጥበብ ውስጥ ከወጣቶቹ ስሙ ሁሌም በግንባር ቀደምነት የሚነሳው በሚሊዮኖች ልብ ውስጥ የገባው ተወዳጁ ሙነሺድ ሙዓዝ ሀቢብ በርካታ ስራዎችን ለእኛ አቅርቧል። ነገር ግን ከእነዚህ ሁሉ ስራዎች መካከል ብዙ እይታ ያገኙት በሰዎች ዘንድም በጣም ተወዳጅ የሆኑት ምርጥ 10 መንዙማዎችና ነሺዳዎችን ይዤላችሁ መጥቻለሁ። እስኪ የሙዓዝ ሀቢብ አድናቂዎች ፍቅራችሁን በኮሜንት ላይ ግለጹ። ቪዲዮውንም ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስረኛ ያ ነቢና። ይህ ነሺዳ በጣም ተወዳጅነትን ካገኙ ነሺዳዎች ውስጥ አንዱ ሲሆን በ10ኛ ደረጃ አስቀምጨዋለሁ። ያው እንደሚታወቀው ይህ ነሺዳ የሱዳን ሲሆን ፊርቀት ሳህዋ የተሰኙ ጀማዎች የሰሩት ነሺዳ ነበር። ይህ ተወዳጅ ነሺዳ ታዲያ የእኛው ሀገር ምርጡ ሙነሺድና ማዲህ ሙዓዝ ሀቢብ በአማርኛ ቨርዥን አዘጋጅቶ ለኢትዮጵያውያን ሙስሊሙ ማህበረሰብ አቅርቧል። አድማጩም በሚገባ ተቀብሎታል። ታዲያ ይህ ነሺዳ እንዲህ አምሮ እንዲቀርብ ሚናራ ፕሮዳክሽን አዘጋጅቶ ሲያቀርበው ግጥሙን ደግሞ ተወዳጁ ገጣሚና ደራሲ ኡስታዝ ሰኢድ አህመድ አዘጋጅተውታል። ዜማውን ደግሞ ያው እንደሚታወቀው የፊርቀት ሳህዋ ግሩፕ ሲሆን በአጠቃላይ ስራውን ሙዓዝ ሀቢብ አሳምሮ ሰርቶታል። እና ይህ ነሺዳ በዩቲዩብ ላይ ምን ያህል እይታ አገኘ ወደሚለው ስንሄድ እስካሁን ባለው በሁለት ሁኔታ ተለቋል። አንዱ በቪዲዮ ምስል ሲሆን አንዱ ደግሞ በግጥም ተለቋል። የግጥሙ ከ3 ሚሊዮን እይታ በላይ ሲያገኝ በቪዲዮ ምስል የተሰራው ደግሞ ወደ 3 ሚሊዮን ገደማ ታይቷል። እስኪ ይህን ድንቅ ስራ በጥቂቱ ልጋብዛችሁ። ዘጠነኛ አላማረረህም። ይህ ነሺዳም በሰዎች ዘንድ እጅግ በጣም ተወዳጅነትን ያገኘ ሲሆን የ9ኝነትን ደረጃ ይዟል። እናም በሰው ዘንድ ተቀባይነትን ያገኘ ሲሆን ሐሳቡም በአላህ ላይ ተስፋ ለመቁረጥን ምንም እንኳን ፈተናዎች ቢበዙብንም በአላህ ላይ በመመካትና ተስፋ ባለመቁረጥ ማለፍ እንደምንችለው ያስተምራል። በዚህ ነሺዳ ላይ ግጥሙን ፈይሰል አሚን ሲያዘጋጀው ዜማውን ደግሞ ሙዓዝ ሀቢብ ሰርቶታል። ሙሉ ስራው በሚናራ ፕሮዳክሽን ተዘጋጅቶ ቀርቧል። ነሺዳውም በሙዓዝ ሀቢብ ኦፊሻል ዩቲዩብ ቻናል ላይ ተለቋል። እስካሁን ባለው ከ4 ሚሊዮን በላይ እይታ አግኝቷል። እስኪ ይህን ስራ በጥቂቱ ልጋብዛችሁ። ስምንተኛ ቁረተል አይን። ይህ ስራ የሀበሻ ቅየ ነሺዳ ቁጥር 2 ሲሆን በቅርብ ጊዜ ተለቆ እጅግ በጣም ተወዳጅነትን ያገኘ እንዲሁም በሶሻል ሚዲያ ውስጥ ተሰሚነትን ያገኘ ቫይራል የወጣና ትሬንድ የሆነ ነሺዳ ነው። የሌላ እምነት ተከታዮች ሳይቀሩ ሲያዳምጡት እንደወደዱት ሲገልጹ አይተናል። እኔም የ8ኝነትን ደረጃ ሰጥቼዋለሁ። በዚህ ስራ ግጥሙን ዛሂድ ኢቅባል እና ሙዓዝ ሀቢብ ሲያዘጋጁት ዜማውን ራሱ ሙዓዝ ሰርቶታል። በሚናራ ፕሮዳክሽን ተዘጋጅቶ ቀርቧል። በዩቲዩብ ላይ እስካሁን ከ5 ሚሊዮን በላይ እይታ አግኝቷል። የዚህን ነሺዳ በሶሻል ሚዲያ ላይ ትሬንድ የነበረችውን ክፍል እስኪ ልጋብዛችሁ። ሰባተኛ የውዱ መውደድ። ይህ መንዙማ ኑረል ሃዲ ከተሰኘው ስራው ቁጥር 3 ሲሆን በጣም ተወዳጅነትን ካገኙ ስራዎቹ አንዱ ነው። በህብረተሰቡም ዘንድ ተወዳጅነትን ያገኘ ሲሆን በ7ኝነት ደረጃ አስቀምጨዋለሁ። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ውዴታና መሐባ ከሚያስይዙና የእነርሱን ህይወት ታሪክ ከሚገልጹ መንዙማዎች ውስጥ አንዱ ነው። በሚናራ ፕሮዳክሽን ተዘጋጅቶ የቀረበ ሲሆን ግጥሙን ኡስታዝ ሰኢድ ሲያዘጋጁት ዜማውን ሙዓዝ ሀቢብ ሰርቶታል። እስካሁን ባለው ወደ 6 ሚሊዮን ገደማ ታይቷል። እስኪ ይህን መድህ በጥቂቱ ልጋብዛችሁ። ስድስተኛ አላህ ነው ጌታዬ። ይህ ነሺዳ ከሙዓዝ ሀቢብ ድንቅና አስተማሪ ስራዎች ውስጥ አንዱ ነው። ዋናው ሐሳቡ በማንኛውም ሁኔታና ስራዎቻችን አላህ ከጎናችን እንዳለና ብቸኛው ጌታችን እርሱ አላህ ብቻ እንደሆነ የሚያስተምር ነሺዳ ነው። በሰውም ዘንድ አድናቆትን ያተረፈ ድንቅ ነሺዳ ነው። እናም እኔ የ6ኝነትን ደረጃ ሰጥቼዋለሁ። ታዲያ ይህን ስራ ግጥሙን ሙዓዝ ሀቢብ እና ኡስታዝ ሰኢድ፣ ዜማውን ደግሞ ራሱ ሙዓዝ ሀቢብ፣ ፕሮዲሰሩ ደግሞ አህመድ ኑርዬ ነው።
የግራፊክስ እና ሌሎችንም ስራዎች ሚናራ ፕሮዳክሽን ሰርቶታል። ሌሎችም ተሳትፈውበታል። በሙአዝ ሀቢብ ኦፊሻል ዩቲዩብ ቻናል ላይም ተለቋል። እስካሁን ባለው ከ6 ሚሊዮን በላይ እይታ አግኝቷል። እስኪ ጥቂቱን ልጋብዛችሁ። አምስተኛ ሙስጠፋ ኑረይ። ይህ ስራ ነሺዳ መንዙማንም የያዘ ነው። ቀረጻው የተካሄደው በነጃሺ መስጂድ ሲሆን በትግረኛ ቋንቋ ነው። ይህም እንደ ሌሎቹ ሁሉ በጣም የተወደደ በሶሻል ሚዲያዎች ላይ ትሬንድ የሆነ ብዙ እይታን ያገኘ ስራ ነው። ታዲያ እኔም የአምስተኝነትን ደረጃ ሰጥቼዋለሁ። ይህን ስራ ሚናራ ፕሮዳክሽን እና ኢናያ ሪከርድ ሲያዘጋጁት ግጥሙን ኡስታዝ ሰኢድ፣ ዜማውን ደግሞ ሙአዝ ሀቢብ ሰርተውታል። ሌሎችም ተሳትፎበታል። እስካሁን ባለው እይታ ወደ 6.5 ሚሊዮን ገደማ ታይቷል። እስኪ ጥቂቱን ልጋብዛችሁ። አራተኛ ኑረል ሀዲ። ይህ መንዙማ በሁለት አይነት መልኩ ተለቋል። አንዱ በቪዲዮ ምስል ሲሆን አንዱ ደግሞ በግጥም ነው። በጣም ተወዳጅነትን ያገኘ መድህ ነው። በገጠርም በከተማም ከሀገር ውጪም እኔም ከምወዳቸው የሙአዝ ሀቢብ ስራዎች አንዱ ነው። በአራተኛነት ደረጃ አስቀምጨዋለሁ። የቪዲዮ ምስሉ አልፋሩቅ መልቲሚዲያ ፕሮዳክሽን እና በሚናራ ፕሮዳክሽን የተሰራ ነው። ግጥሙን ኡስታዝ ሰይድ አህመድ፣ ዜማውን ደግሞ ራሱ ሙአዝ ሰርተውታል። እስካሁን ባለው በቪዲዮ ምስል የተሰራው ከ2.5 ሚሊዮን በላይ እይታ ሲያገኝ በግጥም የተሰራው ደግሞ ወደ 7 ሚሊዮን ገደማ ታይቷል። ይህ በጣም አስደናቂ ቁጥር ነው። እስኪ አሁን ደግሞ በጥቂቱ ልጋብዛችሁ። ሶስተኛ የሀበሻ ቀዬ። ይህ ነሺዳ አሁንም ድረስ ተደማጭነት ካላቸው በጣም ከተወደዱ ነሺዳዎች ውስጥ ነው። ለዚህም ይመስለኛል ቁጥር 2ን አዘጋጅቶ በቅርቡ የለቀቀው። ዋና ሀሳቡ በሀበሻ ምድር በቅዬዎቹ በምድሯ በነቢ ሙሐባ የተሞሉ አላህና ነቢን የሚያወሱ ዱንያን የማይፈልጉ በየቦታው እንዳሉ የሚያወሳ ድንቅ ነሺዳ ነው። አላህ ሀያትህን ያርዝመው ወንድማችን ሙአዝ። እናም በሶስተኝነት ደረጃ አስቀምጨዋለሁ። የዚህን ስራ ዜማ ሙአዝ ሀቢብና ሙዕተዝ ሰባሂ፣ ግጥሙን ደግሞ ኡስታዝ ሰኢድ አህመድ አዘጋጅተውታል። በኢናያ ሪከርድ ተዘጋጅቶ በሙአዝ ሀቢብ ኦፊሻል ዩቲዩብ ቻናል ላይ ተለቋል። እስካሁን ባለው እይታ ከ7 ሚሊዮን በላይ ታይቷል። እስኪ የተወሰነውን ልጋብዛችሁ። ሁለተኛ ኑረል አይን። ይህ ነሺዳ መነሻው ከሶማሌ ነው። በሶማለኛ የተሰራ ነሺዳ ነበር። የሀገራችን ምርጥ ወጣት ሙነሺድ ሙአዝ ሀቢብ አሳምሮ አዘጋጅቶት በአማርኛ በሶማለኛም ወደኛ አቅርቧል። በሰው ዘንድ እጅግ በጣም ተወዳጅነትን ያገኘ ሆኗል። ሶማሌዎችም ሳይቀሩ የራሳቸውን ነሺዳ በሙአዝ ሀቢብ ተሰርቶ ሲሰሙት ወደውታል። ይህን ነሺዳ ታዲያ በሁለተኝነት ደረጃ አስቀምጨዋለሁ። የግጥሙና ዜማው ባለቤት ሺሯን ሱዳድ ሙራድ የተባለ ሰው ሲሆን ፕሮዳክሽኑን ደግሞ አልሱና ቲቪ አዘጋጅቶታል። እስካሁን ባለው ከ7 ሚሊዮን በላይ እይታ አግኝቷል። እስኪ ጥቂቱን ልጋብዛችሁ። አንደኛ ረሱል ጀላሌ። ይህ መንዙማ በሙስሊሙ ማህበረሰብ ዘንድ እጅግ በጣም ተወዳጅነትን ያገኘ፣ ለሙአዝ ሀቢብም ትልቅ አድናቆትን ያስገኘለት ስራ ነው። ለኔም ከሙአዝ ሀቢብ ስራዎች ውስጥ በጣም የምወደው ስራ ነው። በሌላም ሀገር የሚገኙ ወገኖቻችን ወደውታል። እናም ባገኘው እይታና ተወዳጅነት በአንደኝነት ደረጃ ላይ አስቀምጨዋለሁ። ይህ መድህ በሚናራ ፕሮዳክሽን ተሰርቶ በሙአዝ ሀቢብ ኦፊሻል ዩቲዩብ ቻናል ላይ ተለቋል። በዚህ ድንቅ ስራ ላይ ከማዲሁ ሙአዝ ቀጥሎ በልብ ነኪ ስራዎቻቸው የሚታወቁት ኡስታዝ ሰኢድ አህመድ በግጥም ተሳትፈውበታል። ዜማውን ደግሞ ራሱ ሙአዝ ሀቢብ አዘጋጅቶታል። በስራው ላይም ብዙ ሰዎች ተሳትፈዋል። እና ይህ ድንቅ መድህ በዩቲዩብ ስንት እይታ አገኘ ወደሚለው ስንሄድ እስካሁን ባለው ከ13 ሚሊዮን በላይ እይታ አግኝቷል። ይህ አስደናቂ ነው። እስከ ዛሬ ዩቲዩብ ላይ ከተለቀቁ የመንዙማና ነሺዳ ስራዎች በአጠቃላይ ከዚህ መድህ በላይ የታየ የለም ማለት ይቻላል። ይህ መድህ ከፍተኛ እይታን ያገኘ ስራ ነው። ሙአዝ ሀቢብ ሁሌም እንዳስደመመን ነው። አሁንም በብዙ ስራዎች እንጠብቀሃለን። ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ
የማንን ነሺዳ ወይም መንዙማ ልስራላችሁ? በኮሜንት ሴክሽን አሳውቁኝ። እኔ ከወዲሁ ልሰናበታችሁ። እናንተ በጥቂቱ ረሱል ጀላሊ የተሰኘውን የሙአዝን ሥራ ተገበዙልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ሰይፉ ኻሊዱ የማማ ሜዳ አርማ ባንዲራ ተርካሰናዳ ብለው ጻፉበት የሙሐመድ ውጊያው ሲጫጫስ ጦር ሲፈነዳ ማዲህ ቲዩብ። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ውድ የማዲህ ቲዩብ ቻናል ተከታታዮች የምንለቃቸው ቪዲዮዎች በቀጥታ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።